አሽከርክር ረጋ ብለህ አትቸኩል ትደርሳለህ አሽከርክር ረጋ ብለህ አትቸኩል። የተከበራችሁ ተመልካቾቻችን እንዳያችሁት ነው እንግዲህ ይሄ ደግሞ እኛ ሀገር ነው። የሴኩሪቲ ካሜራዎችን እንግዲህ ለረጅም ዓመታት አንጠቀምባቸውም ነበር ለመንግስት አገልግሎት ወይ ደግሞ ለሴኩሪቲ ካልሆነ አሁን ግን በተለይ ሰዎች ይነግሩኛል እኔ በማህበራዊ ሚዲያ ነው የማየው በኢቲቪ ላይ እንደዚህ ሴኩሪቲ ካሜራዎች የተደረጉ ነገሮች እየቀረቡ ነው። ጥሩ ነው፣ አስተማሪም ስለሚሆኑ ሁልጊዜ እኛም የውጭ ሀገር እያመጣን ከምናሳይ ሀገራችን ላይ ያለውን ነገር ደግሞ እንደዚህ ማሳየቱ ጥሩ ነው። አሁን ለምሳሌ ይሄ ሱፐር ማርኬት ወይም ቤተ መንግስት ጋር ነው ይመስለኛል። እዛ ጋር ደግሞ ይታወቃል እንግዲህ ቅድሚያ ለማን እንደሆነ በተለይ ከላይ ከቤተ መንግስት የሚመጡትና ከታች ከስጢፋኖስ ቤተክርስቲያን የሚመጣው መኪኖች ተታች ምልክት አለ ቁም የሚል እሱ ምልክት እስካለ ድረስ ቅድሚያ ስጥ ነው። ግራና ቀኙ ናት ግን ብዙ ጊዜ አይሰጡም አሽከርካሪዎች። ዝም ብሎ ነው የሚመጣው። አሁን ይሄ ከላይ የሄደው ጥንቃቄ ማድረግ ነበረበት። ምክንያቱም ይሄ ከፉል ውሃ የመጣው ሚኒባሱ ምን ጊዜም ቅድሚያ አለው። ይሄኛው ግን ከታች የሚወርደው አይታችሁታል። ከዚህ ከውጭ ጉዳይ ወይም ከቤተ መንግስት የመጣው ግን ዝም ብሎ መሰስ ብሎ ነው የገባው። ምክንያቱም እዛ ጋር ምልክት አለ ቆመህ ግራና ቀኝ አይተህ እለፍ ነው የሚለው። ያ ሚኒባሱ ደግሞ መንገድ ነው ብሎ ነው የሚመጣው። በቃ መንገዱ ነው። እነዛ ከላይና ከታች ያሉት ቅድሚያ ይሰጡኛ ብሎ ነው የሚጠብቀው እና እጅግ በጣም ከፍተኛ አደጋ ነው የሚደርሰው እዛ ጋርና ጥንቃቄ እኛ ራሱ 2-3 ተርፈናል። ከላይ የሚመጡ መኪኖች ቅድሚያ መስጠት እንዳለባቸው ወይ ፍሬሽ ሆነው ይሆናል ይችላል። ሁለተኛ ደግሞ ምናልባት ከካሳንቺስ የምንመጣና ከፉል ውሃ የምንመጣ አሁን ልክም እንደ ሚኒባሱ አይነት ማለት ነው ቅድሚያ አለን ብላችሁ ብዙ እምነት ባታሳድሩ። ምክንያቱም ፍሬን እምቢ ያለው መኪና ሊመጣ ይችላል። እንደዚህ አሁን ንዝላል አሽከርካሪ ሊመጣ ይችላል። ለመኪና አዲስ የሆኑ ምልክት ራሱ በደንብ የማያስተውሉ ይሄ በሸዋሸዋ መንጃ ፍቃድ ይዘው የሚያሽከረክሩ ያለ መንጃ ፍቃድ የሚያሽከረክሩ ዕውቀት የሌላቸው ቅድሚያ መስጠት የማያውቁ ሰዎች ስለሚመጡ እዛች ጋር ባካችሁ ቅድሚያ የኛ ነው ብላችሁ ከዚህ ከፉል ውሃ አሁን እንደመጣችሁ እንደ ሚኒባሱ አይነትና ከዛ ከካሳንቺስ የምትመጡ መኪኖች ቅድሚያ የኛ ነው ብላችሁ እናንተ ፕሮፌሽናል ሹፌር ልትሆኑ ይችላላችሁ፣ ህጉ ልታውቁት ትችላላችሁ። የማያውቅ ይመጣል። አሁን ከዚህ እንደ ትንሹ መኪና ከታች ከቤተ መንግስት ወይም ከላይ አካባቢ ዘሎ እንደመጣው ማለት ነው። ቅድሚያ መስጠት ነበረበት። ግራ ቀኙን አይቶ ከፉል ውሃና ከካሳንቺስ ሲመጡ ነፃ መሆኑን አይቶ ነው መግባት ያለበት። ብዙዎች ግን በተለይ አሁን ያሉ ሹፌሮች አይገነዘቡም። እንደውም ቅድሚያ ካልሰጠኝ ብለው ይቆጣሉና ይሄ ጥንቃቄ ቢደረግ ነው። ወደሚቀጥለው ቪዲዮ ሄዳለሁ። Can you imagine? What nonsense! He nearly hit me now. What kind of arrogant driving is this? Eh? In this big road, you not see other way to follow. He still hits me. And I'm even saying, and the guy just stopping that. Do not. Come on this car. Come on from this car, my friend. You think it's funny? You almost hit me now. You're still inside there. What the hell do you even think you are, safe? And I'm thinking he's not even saying anything. Come out from this car, my friend. Is he deaf or he's dumb? Oh my God. What's wrong with this? Jesus Christ. Oh my God, Jesus, I need help. I need help, Jesus. What am I going to do now? What am I going to do? Oh my God. Oh my God, the door is not even open. The door is not open here. Oh my God, what am I going to do now? What am I going to do? Where am I going to follow this? Nothing to open this door, God. Oh. Hey. Can you hear me?
Can you hear me? Can you try to open the door? Open it. Oh, I'm going to help you. Oh, but my hand is not waiting. Thank you, Jesus. Thank you, Jesus. What is this? Are you okay? Jesus. Oh my God. Do you need air? Where's your inhaler? Jesus. Oh my God. Oh my God. Someone should help me. Where is this inhaler? Sorry. Sorry. Oh my God. Sorry. Are you okay? Thank you, Jesus. Thank you, God. Sorry. እንግዲህ ክቡራን ተመልካቾቻችን እስከ ዛሬ ካየነው ከፊልም ላይ ይሆናል ተቆርጦ የመጣው እጅግ በጣም አስተማሪ ነው። እንዳያችሁት ብዙ ጊዜ አሽከርካሪዎች እንደዚህ አይነት ውሃ ሲረጩ ወይ ክላክስ ያረጉ በተለይ አሽከርካሪ ለአሽከርካሪ ክላክስ ያረጋ ሳልፈይ ሲያ ለይዘ ምንዘጋበት ነገር አለ። ታሞ ሊሆን ይችላል። እንደዚህ እንድናስብ ለአሽከርካሪዎችም ብዙ ትምህርት ይሰጣል። ሰው በከፍተኛ ሁኔታ ታሞበት ሊጠራ ይችላል። ልክ እንደ አምቡላንስ አንድ ሰው በተደጋጋሚ ሃዛርድ ካበራ ክላክስ ካረገ እልህ የምንጋባ ሰዎች እንዲህ አይነት የነፍስ አድን ጥሪ ላይ ሊሆን ይችላል። አሽከርካሪም የሆነ ችግር ሲፈጥርብን ሁሉ ጊዜ በኔጌቲቭ ብቻ እንዳናይ ይሄ ፊልም እጅግ በጣም ጥሩ አስተማሪ ነው ለብዙዎች ለአሽከርካሪም ለተሽከርካሪም። ሁለተኛ ደግሞ ለምናሽከረክር ሰዎች የተለያየ ህመም ካለብን ለምሳሌ የስኳር በሽታ የደም ብዛት እንዲሁም ደግሞ አሁን ይሄ አስም ነው ይመስለኛል ያችን መድኃኒት እንኳን ለማግኘት ጊዜ አላቀም ስናሽከረክር መድኃኒቶች ካሉን በትክክለኛ መንገድ ተጠንቅቀን ማሽከርከር አለብን። በጣም ነው ማዝነው ብዙ ነገር ነው የቀሰቀሰብኝ። እኔ በቅርብ ጊዜ አንድ መስሪያ ቤት ድርጅት ውስጥ አብረን የምንሰራ እጅግ አመለሸጋ የሆነ ወንድማችን ነፍሱን በአጸደ ገነት ያኖረው አብርሃም አመርጋ በተደጋጋሚ ጊዜ አብረን በመንሰራ ሰዓት የስኳር ህመም አለበትና ያሽከረከረ ያመው ነበር። ግን ይጠነቀቃል። ግን አልፎ አልፎ ለአሽከርካሪዎች ይሄ ስኳር የአስም ካለ የደም ብዛት በሽታዎች ካሉ በጣም ጥንቃቄ ማድረግ አለብን። መድኃኒቶቻችን መለየት የለባቸውም። እንግዲህ ወንድማችን እንደዚሁ ብዙ ጊዜ ያጋጠመው ቤት ውስጥ ነው። ድንገት ጓደኛው ጋር ቀጠሮ ስለነበረው ሲቆይበት ቤት ሲሄድ የሚከፍት የለም ተጠራጥሮ ሰብረው ሲገቡ እንግዲህ በህይወት አልተገኘም። አብርሽ በአጸደ ገነት ያኑር ነፍስህንና አሽከርካሪዎች እባካችሁ እጅግ በጣም በተለይ ከስኳር ጋር ካለን ከነዚህ በሽቶች ከተለያዩ በሽቶች ጋር ካለን ጥንቃቄ እናድርግ። እንግዲህ እቺ ልጅ ባትደርስለት ኖሮ ይሄ ሰው ህይወቱ ነበር የሚያልፈው። እግዚአብሔር ለመዳን ምክንያት አድርጎ እሷን አመጣ። መኪናውን ማቆም ቻለ። ገደል የመግባትም ነገር አለ። ከባድ ግጭት ውስጥ የመግባትም ነገር አለና አሽከርካሪዎች ህመም ካለብን በተለይ ለምሳሌ ይሄን ነገር በጣም ቅርብ ቦታ ማድረግ ብንችል ሊያመልጠን ይችላል። መቆጣጠር ማቅቶታል። እንደዚህ እግዚአብሔር አይፍረድ ነው። ግን ስኳር ካለብን ካራሜላዎች ምናምን ከመኪናዎች ውስጥ ባይጠፉ። ሁለተኛ በየደቂቃው በየጊዜው መለካት አለብን። መለኪያችን በተለይ የስኳር የፕሬሸር መለኪያዎች አሽከርካሪዎች ካለባችሁ ከመኪናችሁ ውስጥ ባይጠፋ
ለራሳችን ጥንቃቄ ብናደርግ ምክንያቱም የራሳችንን እንግዲህ ልጅቷንም ሊገጫት ነበረ ፊልሙ ላይ እንዳያችሁትና የሌላም ሰው ህይወት ይዘልን ጠፋ ስለምንችል